ሰላም የዴሊ ፎረም ቤተሰቦች፣ እስራኤል ትራምፕ ያቀረቡት ስምምነት ተቀባይ የለውም ስትል አጣጣለች። ቀኝ ዘመም የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤንጋቪር የፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ይፋ ያደረገው ረቂቅ ስምምነት በእስራኤል ተቀባይነት የለውም ሲሉ አስታወቁ። ሚኒስትሩ በቴሌግራም እና በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የአሸባሪው ድርጅት ጉዳዮች የማስወገድ ሂደቱን ለማቆም መስማማት ሐማስ እንደ አዲስ ተደራጅቶ ወደ ቀጣይ ጥቃት እንዲያመራ ያስችላልን ሲሉም ነው ያስታወቁት። ትራምፕ ሐማስ ትጥቅ ለመፍታት መስማማቱ ያስታወቅ ሲሆን ትጥቅ መፍታቱ በጋዛ የሚኖሩ ሌሎች ታጣቂ ቡድኖችም የሚጨምር ይሆናል ተብሏል። በስምምነቱ መሰረት የእስራኤል ወታደሮችም ሰርጡን ለቀው እንደሚወጡም ነው የተገለጸው። እስራኤል እስከ አሁን ድረስ ስለ ስምምነቱ አቋሟን በይፋ ባትገልጽም ትራምፕ በበኩላቸው እስራኤል በስምምነቱ መሰረት ከጋዛ ጦሯን የማታስወጣ ከሆነ በጣም እንደሚያዝኑ መናገራቸው አሜሪካ እያስታወቀች ነው። ታዲያ ሐማስ ሙሉ ለሙሉ ትጥቅ ለመፍታት የተስማማው ሐማስ ከባድ የጦር መሳሪያዎች የሚያስረክበው እስራኤል ሁሉንም አይነት ወረራዎች ካቆመችና ጦሯን ከጋዛ ካስወጣች ብቻ እንደሆነ አስታውቋል። ሐማስ ባወጣው መግለጫ ድርድሩ ያደረገው ኃላፊነት በተሞላ መንገድና በቀጣይነትም እንዲሁ በፍልስጤማውያን ታጣቂዎች መካከል ብሔራዊ መስማማት ተደርሶ እንደሆነም ጠቁሟል። ስምምነቱ ወደፊት እንዲቀጥል መሰረታዊ ቅድመ ሁኔታዎች እስራኤል በጋዛ የምታደርሰውን ጥቃት ለመግታት ቁርጠኝነቷ መግለጽ እንዳለባትም ሐማስ አስታውቋል። ስምምነቱ ዓለም አቀፍ ጥበቃ ሰጪ ኃይሎች እንዲሰማሩም እንደሚጠይቅም ተገልጿል። ሐማስ እንዳለው ስምምነቱ ፍልስጤም አገር ሆና የመመስረት መብቷም እንደሚያረጋግጥም ነው እያስታወቃለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ለመፍታት መስማማቱን ባስታወቁበት ወቅት እንዳሉት ጋዛ በአሜሪካ የሚመራ የሰላም ቦርድ በሚቆጣጠረው የፍልስጤም የቴክኖክራቶች መንግስት መተዳደር ትጀምራለች ብለዋል። ሐሙስ ዕለት ትራምፕ በትሩዝ ሶሻል ማህበር ድረገጻቸው ላይ አመሻሽ ላይ ይፋ ባደረጉት በዚህ ስምምነቱ ዘላቂ ሰላምና ደህንነት ወሳኝ እርምጃ ይሰጣልን ብለዋል። አክለውም ይህ ስምምነት በመጨረሻም የፍልስጤም ሕዝብ ለመርዳት ከሰላም ቦርድ ጋር በቅርበት የሚሰራ አዲስ የፍልስጤም መንግስት ጋዛን እንዲያስተዳድር ለማድረግ ወሳኝ እርምጃ ሲሉም ጽፈዋል። በስምምነቱ መሰረት የእስራኤል ወታደሮች አካባቢውን ለቀው ይወጣሉ። ስምምነቱ የተደረሰውም የሐማስ ባለስልጣናት፣ የሰላም ቦርድ አባላት፣ የግብጽ፣ ኳታር እና ቱርክ አደራዳሪዎች በተገኙበት መሆኑንም ነው የተገለጸው። የሐማስ ባለስልጣናት ትጥቅ በመፍታትና የእስራኤል ጦር በጋዛ ሰርጥን ለቁ እንደሚወጣ ከስምምነትም ተደርሷል። ባለስልጣናቱ የሰላም ቦርድ አደራዳሪዎች እስራኤል በስምምነቱ ላይ ለተሰነዘሩት ነጥቦች ተገዢ እንድትሆን እንደሚያደርጉ ያላቸው እምነትም ተናግረዋል። የሐማስ የድርድር ቡድን አባል የሆኑት ጋዚ ሐማድ ቡድኑ በጋዛ ሰርጥ የሚገኙ ህዝቦችን ከግድያና ከመፈናቀል ለመግታት ሲባል ስምምነቶች እያደረጉ መሆኑንም ነው ያስታወቁት። እስራኤል እስካሁን ድረስ በጉዳዩ ላይ በይፋ መግለጫ ባትሰጥም አንዳንድ የእስራኤል ባለስልጣናት ግን ይህንን በግላቸው እየተቃወሙት ነው። በሚያዝያ ወር በሐማስና በትራምፕ የቀረበው የሰላም ቦርድ ጥረት ጋር በተያያዘ የቀረበው ትጥቅ የመፍታት ቅድመ ሁኔታ ውድቅ እስራኤል አድርጋም ነበር። የአሜሪካ ባለስልጣናትም ሐማስ ትጥቅ ከመፍታት በኋላ እስራኤል ከጋዛ ለመውጣት ተስማማ እንደሆነ ተጠይቀው ሲመልሱ እስራኤል የምንጠይቃት በመጀመሪያ ደረጃ ከተስማሙበት የ20 ነጥብ እቅድ ውጪ ሌላ ነገር አይደለም፣ ስለዚህም እቅዱን እንደሚያከብሩት ሙሉ እምነት አለን ሲሉም ምላሽ ሰጥተዋል። እስራኤል በ20 ነጥብ እቅዱ መሰረት ላለመውጣት ከወሰነች ትራምፕ እጅግ እንደሚያዝኑም የአሜሪካ ባለስልጣናት እያስታወቁ ነው። ትራምፕ በበኩላቸው የትጥቅ መፍታቱ ሂደቱ ሲጠናቀቅ የእስራኤል ኃይሎች አካባቢውን ለቀው ይወጣሉ፣ እንዲሁም ዓለም አቀፍ ኃይል ጋዛ ለነዋሪዎች ሆነ ለጎረቤቶቿ ደህንነት የተጠበቀ ቦታ እንዲሆን ኃላፊነቱን ለመረከብ ከአዲስ የፍልስጤም ፖሊስ ኃይል ጋር በጋራ ይሰራሉም ብለዋል። ዶናልድ ትራምፕ በማህበራዊ ድረገጻቸው ላይ አደራዳሪዎች ግብጽ፣ ኳታርና ቱርክንም አመስግነዋል። የፈረንሳዊ ዜና ወኪል የግብጽ መገናኛ ብዙሃን ጠቅሶ ካይሮ ሁለተኛው ዙር የተኩስ አቁም ስብሰባ እንደምታዘጋጅም ነው ፍንጭ የሰጠው። የኢራን አብዮታዊ ዘብ ነዳጅ ጫኝ መርከቦችን ሆርሙዝ ላይ መምታቱን ገልጿል። የኢራን አብዮታዊ ዘብ የተቀመጠውን መመሪያ ጥሰዋል ያላቸው ሁለት በሆርሙዝ ወሽመጥ በኩል ሊያልፉ የሞከሩ ነዳጅ ጫኝ መርከቦችን መትቻለሁ ብሏል። ዘቡ ባወጣው መግለጫ ሁለቱ ነዳጅ ጫኝ መርከቦች የጥቃት ኢላማ የሆኑት ለደህንነት አስተማማኝ ባልሆኑና በህገወጥ መስመር በአሜሪካ ሰራዊት በአየር ታጅበው ባልተፈቀደ መስመር በሆርሙዝ በኩል ሊጓዙ ሲሞክሩ ነው ብሏል። ጨምሮም ሁለቱ መርከቦች ጥቃት ከደረሰባቸው በኋላ ሌሎች 4 ነዳጅ ጫኝ መርከቦች በፍጥነት አቅጣጫቸውን ቀይረው ወደ መጡበት መመለሳቸውን አስታውቋል። አብዮታዊ ዘቡ ለመርከብ ባለቤቶችና ለኢንሹራንስ ኩባንያዎች የአሜሪካ ማዕከላዊ እዝ የሚያወጣውን
ማስታወቂያ እንዳይሰሙ ማስጠንቀቋቸዋል። የአሜሪካ ጦር ሰራዊት ማዕከላዊ እዝ ሴትኮም ሐሙስ ዕለት በሆርሙዝ ላይ ያሉት ነፃ መርከቦች መተላለፊያ መስመሮች የደህንነት ስጋት የለባቸውም በማለት ነገር ግን በወሽመጡ ላይ ለንግድ መርከቦችና ለሰራተኞች አደጋ የነበረው የኢራን አብዮታዊ ዘብ ነው ብሎ ነበር። ከኢራን አብዮታዊ ዘብ ባህር ኃይል ጋር ግንኙነት ያለው የኤክስ ማህበራዊ ሚዲያ አካውንት በእሳት የሚነዱ መርከቦችን ምስል ይፋም አድርጓል። በአማርኛና በእንግሊዘኛና በፋርስ ቋንቋም የመመሪያ ጥሰት መጨረሻው ይህ ነው ሲልም ነው በጽሁፉ ያያያዘው። ታዲያ እንግሊዝ ለኢራን ሲሰልል ነበር ያለችው የራሷ ዜጋ በቁጥጥር ስር ማውላለች። በቆጵሮስ በሚገኝ የእንግሊዝ የጦር ሰፈር ለኢራን ሲሰልል ነበር የተባለ ብሪታንያዊ በቁጥጥር ስር ውሏል። የ44 ዓመቱ ራሻድ ሱልታኖቭ በጦር ሰፈሩ ቅኝት ሲያደርግ እንደነበርና ያገኘውን መረጃ ለኢራን እስላማዊ አብዮታዊ ዘብ ሲያሰራጭ እንደነበርም ተገልጿል። ሱልታቮ ከብሪታንያ በተጨማሪም የአዘርባይጃን ዜግነት ያለው ሲሆን በቆጵሮስ ፖሊስ እንደ አውሮፓውያን አቆጣጠር ሐምሌ 17 በቁጥጥር ስር ከዋለ በኋላም ለእንግሊዝ ተላልፎ ከሚሰጥ ድረስ በዚያው መቆየቱ ተገልጿል። የእንግሊዝ ፖሊስ በብሔራዊ ደህንነት አዋጅ መሰረት ግለሰቡ ላይ ክስ እንደሚመሰረትም ይጠበቃል። አሜሪካና እስራኤል ቴህራን ላይ ጦርነት ከከፈቱ በኋላም በመጋቢት ወር በቆጵሮስ በሚገኝ የእንግሊዝ ጦር ሰፈር ላይ ኢራን ጥቃት አድርሳም ነበር። እንግሊዝ በቆጵሮስ እንደ አውሮፓውያን አቆጣጠር ከ1950 ጀምሮ የጦር ሰፈር ያላት ሲሆን ከቅርብ ወራት ወዲህ ከኢራን የሚተኮሱ ድሮኖችና ሚሳኤሎች መጥቶ ለመጣልም ተጠቅማበታለች። የጦር ሰፈሯ ግለሰቡ የእንግሊዝ የጦር ሰፈር ላይ ስለላ የፈጸመው ከግንቦት 11 2005 እስከ ሰኔ 22 2025 ድረስ መሆኑንም ነው ዘገባዎች የጠቀሱት። ባለፉት 24 ሰዓት ውስጥ ብቻ 49,000 ሰዎች ወደ ስፔን ግዛት መግባታቸውን የስፔን ባለስልጣናት ገለጹ። የስፔን ባለስልጣናት በሰሜን አፍሪካ ወደምትገኘው ሴኡታ 49,000 ያህል ስደተኞች በየብስና በባህር በ24 ሰዓት ውስጥ ገብተዋል ሲሉም ተናግረዋል። ሐሙስ ዕለት ከአካባቢው የወጡ ፎቶዎችና ተንቀሳቃሽ ምስሎች በሺዎች የሚቆጠሩ ስደተኞች በዋና ወደ ግዛቲቱ ሲያቋርጡ እየታዩ ሲሆን የአካባቢው መገናኛ ብዙሃን ሌሊቱንም መቀጠሉ ነው ያስታወቁት። ቢያንስ 18 ሰዎች ወደ ሴኡታ ለመግባት ሲሞክሩ መሞታቸው ባለስልጣናቱ ጨምረው ገልጸዋል። የስፔን ጠቅላይ ፍርድ ቤት የአገሪቱ ግዛት ወደ ሆኑት ወደ ሴኡታ ወይም ወደ ሜሊላ ለመድረስ የሚሞክሩ ስደተኞች ወደ ሞሮኮ እንዳይመለሱ ሲል ውሳኔ አሳልፏል። ከፍተኛ ቁጥር ያላቸው ስደተኞች ወደ ግዛቲቱ መግባት መጀመራቸው ተከትሎ የአካባቢው ባለስልጣናት ማድሪድ ተጨማሪ ወታደሮች ወደ አካባቢው እንድትልክ ጠይቀዋል። ነገር ግን ሐሙስ ዕለት በርካታ ስደተኞች በተመሳሳይ ጊዜ ከሞሮኮ በመነሳት የሴኡታን ድንበር ጥሰው መግባታቸው ነው የተገለጸው። ስፔን የሴኡታንና ሜሊላን ደህንነት ለማስጠበቅ ወታደሮቿን ያሰማራች ሲሆን ሌሊቱ ከ300 እስከ 400 የሚሆኑ ሰዎች ይህንን ድንበር ማቋረጣቸው ተዘግቧል። የስፔን ባለስልጣናት ወደ ሴኡታ የገቡት ሰዎች ቁጥር ከከተማዋ ሕዝብ ከግማሽ በላይ እንደሚሆንም ነው የተገመተው። በቅርብ ጊዜ መረጃዎች እንደሚያሳዩት የሴኡታ ሕዝብ 83,000 አካባቢ ይቆጠራል። ባለስልጣናቱ ባለፉት 24 ሰዓት ውስጥ ወደ ግዛቲቱ ከገቡ ሰዎች መካከል 7,000 ያህሉ ታዳጊዎች ናቸው ተብሏል። የስፔን የአገር ውስጥ ጉዳዮች ሚኒስቴር በተቻለ ፍጥነት በህገወጥ መልኩ ድንበር ጥሰው የገቡ በሙሉ ለመመለስ ከሞሮኮ መንግስት ጋር እየሰሩ መሆናቸውን አስታውቀዋል። ይህ የሀገሪቱ መንግስት ቁጥር ትክክል ከሆነና ከግንቦት 21 ወዲህ ሴኡታ ያቋረጡ ከፍተኛ ቁጥር ያላቸው ስደተኞች ይሆናሉ። ከዚህ ቀደም ግዛቲቱ በአንድ ጊዜ የስደተኞች ቁጥር 10,000 አስተናግዳም ነበር። የስፔን ጠቅላይ ሚኒስቴር ፔድሮ ሳንቼዝ አርብ ዕለት ሴኡታን ይጎበኛሉ ተብሎም ነው የሚጠበቀው። የሊባኖስ ብሔራዊ ዜና አገልግሎት እንዳስታወቀው እስራኤል በፈጸመችው ጥቃት የሆሞር አልቻቂፍ፣ አርኑን እና ክፋር ቴቪንት አካባቢዎች እኩለ ሌሊት ላይ ተከታታይና ከባድ ፍንዳታዎች መሰማታቸው ተገልጿል። የፍንዳታዎቹ ድምጽ በደቡብ ክፍል በስፋት የተስተጋባ ሲሆን የሚረብሸው ንዝረትም እስከ ኤልካሩብና ካልዴ ድረስ መሰማቱንም ተገልጿል። በማርጃዮን አውራጃ በምትገኘው የቢውፎርን ካስትል አቅራቢያ በተከሰቱት ኃይለኛ ፍንዳታዎች ምክንያት በአቅራቢያው በምትገኘው የቅሊያ ከተማ የቤቶች መስታወት እንደተሰባበረም ተገልጿል። የአካባቢ ነዋሪዎች ስፍራውን ያናወጠ ከባድ ንዝረት እንደተሰማና ኃይለኛ የባሩድ ሽታ አካባቢው አውዶት እንደነበርም ለዜና አገልግሎቱ አስታውቀዋል። አገልግሎት አክሎም የእስራኤል ጦር በጢሮስ አውራጃ በሚገኝ አልማንሱሪና ቤዩት አልሰይድ ዳርቻዎች ላይ በከባድ ማሽን ጠመንጃዎች ተኩስ የከፈቱ ሲሆን በአልማንሱሪ ላይ ደግሞ የመድፍ ጥቃቶች መፈጸሙንም ተነግሯል። እግረኛ ሚዲያ በተሰኘ ዩቲዩብ ቻናል የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው
ተክለ ሃይማኖት አዳነ በፌዴራል ፖሊስ በትላንትናው ዕለት በቁጥጥር ስር ውሏል። የፌዴራል ፖሊስ ጋዜጠኛው ዛሬ በፌዴራል የመጀመሪያ ደረጃ ፍርድ ቤት አንደኛ የወንጀል ችሎት ያቀረበ ሲሆን ሐሰተኛ መረጃ በማሰራጨት ፍትህን ለማዛባት በመሞከር ወንጀል እንደጠረጠረው ለችሎቱ አስታውቋል። ፍርድ ቤቱም የፖሊስን የክስ መዝገብ ከመረመረ በኋላ የቀረበለትን የጊዜ ቀጠሮ ጥያቄ በመቀበል ለሐምሌ 28 2018 ተለዋጭ ቀጠሮ ሰጥቷል። አቶ ተክለ ሃይማኖት እስከ ቀጠሮ ዕለት ድረስ በማረሚያ ቤት እንዲቆዩም ፍርድ ቤት አዟል። የጋዜጠኛው በቁጥጥር ስር መዋል መነሻ ምክንያት በውል ባይታወቅም በቅርቡ ከፊንቴክ የመኪና ማጭበርበር ጉዳይ ጋር በተያያዘ ክስ ከተመሰረተባቸው አርቲስቶች ጋር ያደረገው ቃለ ምልልስ በሚዲያው በሁለት ክፍሎች በማሰራጨትም ይታወሳል። የጋዜጠኛው መታሰር ከዚህ የቃለ ምልልስ ስርጭት ጋር ይያዝ አያያዝ ካሁን ድረስ በይፋ ማረጋገጥ ግን አልተቻለም። በሌላ በኩል ደግሞ አበባየሁ ደሜ በፌዴራል ፖሊስ ቁጥጥር ስር መዋሉም ተገልጿል። ከዚህ ቀደም የሀገር መከላከያ ሰራዊት አልባሳትን በመጠቀም በማህበራዊ ሚዲያ አላስፈላጊ ምልክቶች እንዲሁም የአንድነትና የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችን አሰራጭቷል ተብሎም ተነግሮ ነበር። ይህ ግለሰብ በቅርቡም በእግረኛ ሚዲያ ላይ ቀርቦ የሀገር መከላከያ ሰራዊት ልብስን በመልበስ የተለያዩ ሽፈቶችን ሲያሰማ እንደነበር ይታወቃል። አበባየሁ ደሜ አርብ ከቀኑ 10 ሰዓት አካባቢ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ ውስጥ በእስር እንደሚገኝም ተነግሯል። ግለሰቡ በሀገር ጥብቅና ክብር መግለጫ በሆነው የሀገር መከላከያ ሰራዊት አልባስን በመጠቀም በሚዲያ እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታና እርስ በርስን የሚከፋፍለው ንግግሩም አነጋጋሪ መሆኑም ይታወቃል። በቅርቡም በእግረኛ ሚዲያ ላይ ከጋዜጠኛ ተክለ ሃይማኖት ጋር በመቅረብ ያደረገው ንግግር ብዙዎች እንዲቆጡም አድርጎ ነበር። አፈሳና ጦርነት የፈሩ የትግራይ ተወላጆች በአዲስ አበባ ዩኒቨርሲቲ ለመቆየት መገደዳቸው ተነገረ። አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በአዲስ አበባ ዩኒቨርሲቲ ለመቆየት ፍቃድ ማግኘታቸው ዋዜማ ሰምቻለሁ ብሏል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩ የትግራይ ክልል ተወላጆች በትግራይ ክልል ባለው ወቅታዊ ሁኔታና አስገዳጅ ወታደራዊ ምልመላ ስጋትን ምክንያት በማድረግ ወደ ክልሉ ለመመለስ አለመፈለጋቸው ተነግሯል። ክረምቱንም በአዲስ አበባ ዩኒቨርሲቲ ለመቆየት መጠየቃቸውን የተነገረው ዋዜማ ያነጋገራቸው ተማሪዎች እንደገለጹት ጥያቄው መጀመሪያ ላይ በዩኒቨርሲቲው በኩል ተቀባይነት አጥቶ ለሳምንታት የቆየ ቢሆንም ከጊዜ በኋላ ግን በትምህርት ሚኒስቴር ውሳኔ መፍትሄ ሊያገኝ ችሏል ብለዋል። ተማሪዎቹም ወደ ትግራይ ላለመመለስ የወሰኑበት አዲስ አበባ ውስጥ ለመቆየት የተገደዱበት ዋነኛው ምክንያትም በፌዴራል መንግስትና በህወሓት መካከል እየተካረረ የመጣውን ውጥረት ተከትሎ ሊከሰት የሚችለውን ጦርነትና ተያያዥ የደህንነት ስጋት በመፍራትም ነው። ተማሪዎቹ አስገዳጅ ወታደራዊ ምልመላ ወይም በፈቃደኝነት የሚደረግ ማንኛውም አይነት ወታደራዊ ምልመላ ለመደበኛ ህይወታቸው ሆነ ወደፊት የትምህርት ጉዟቸው ትልቅ አደጋ እንደሆነባቸው በመናገር ከዚህ በተጨማሪም አንዳንድ ተማሪዎች የትራንስፖርት ወጪን የመሸፈን አቅም እንደሌላቸው ለዩኒቨርሲቲው በማሳወቅ ነው። ዩኒቨርሲቲውና ትምህርት ሚኒስቴር ባደረጉት ምክክር ተማሪዎቹ በዩኒቨርሲቲው እንዲቆዩ የተወሰነላቸው። ቤተሰቦቻችን ቪዲዮቻችን ላይክ አድርጎ ለሌሎችም ሼር አድርጎ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ይወዳጁ። ሰናይ ጊዜ